ምን አማረብኝ ብሎ ነው እንዴ ያዋለዱ ዶክተሮች እኮ ማለት ነው ፊቱ ነው ቂጡ ነው ብለው ለመለየት 3 ቀን ይፈጀባቸው አይኑን እስኪገልጥ ድረስ የሰፈር ሰው ራሱ ናስቴ ቆንጆ ብሎ ልኮቱን ላያቅም ነው እንዴ እኛን ስሙ እሱን ይዘሉታል ነበር የሆነ ቀን እኛ ቤት መጣ ፊቱን በመስቶት ሲያይ መስቶቱ ደንግጦ ራሱን ሰበረ ከዛ ማዘር ኑ እሱን ተውትና ምሳ ብሉ ብላ እንጀራ አቀረበች ወጥ ይዛ እስክትመጣ እንጀራውን እያዩት አይኑን ነው የጨፈነው 5 ዓመት ቡና የተቆላበት ማንከክሸሻ ነበር የሚመስል በዛ ላይ ቋጣሪ ነበር ቋጣሪ ብቻ የሆነ ቀን 1 ብር ጠፋብኝ ከ6 ወር በኋላ እሱ ኪስ ውስጥ አገኘሁት ከዛ ሳንቲሙ ሳነሳው ሳንቲሙ ላይ ያለው አንበሳ ጸጉሩ ቀምሎ እያከከነ ያገኘው ሳንቲሙ እንዴ በሰፈር ሲያልፍ እኮ ልጆቹ ኪንግ ጎንግ መጣ ነበር የሆነ ጊዜ ንብ ነደፈችው ከዛ የነደፈችው ንብ ሌላ ንብ አይቷት አለቀ ሄዶ ተናግሮባት ንቧን በስቅላት ነው ያስቀጣ ስትሞቱላ እኔ ነኝ ያወጣው አንተና አይደል ባለፈው ሩጎ የገረፍከው ልጅ ሰምቻለሁ እኔ ጋሺ ምንድነው የሚያሰሩት እርሶ ግን ጣሪያውን ቆርቆሮ እንድታለብስልኝ ነበር ትችላለህ አይ ጋሺ ኮፍያው ሚስማር የሚባለውን አወቁት ገና ከሩቅ ሲያይ ኮፍያውን አውልቆ ነው እንደ ትልቅ ሰው ጎንበስ ብሎ ሰላም ይለኝ እኔ እኮ መዶሻ እኮ በቃል የሚይዝ ልጅ እኮ ነኝ ጋሺ ቆንጆ አድርገህ ነው የምትሰራው ማለት አይጠራጠሩ እኔ መሰራለሁ ጣሪያ ላይ ፀሐይ እንኳን ደፍራ አትወጣም ታፍራለች ፀሐይን ተዋል ዝናብ የማይደፍረው ቆርቆሮ ነው ማለብስሉ አንድ ዝናብ እርሶ ጣሪያ ላይ ጠብ ካለ ስልክ ያሉት አይደለ ደውሉልኝ አላነሳም ምን አልከኝ ማለቴ ሌላስ ምን ያሰራሉ ቀለምም አስቤያለሁ ግን ትችላለህ አይ ጋሺ ከጀርባው ያለውን እርሳሳሙን ፎቅ አወቁት ሙሉ ህንጻውን እርሳስ ነው የቀባው ጋሺ በእርሳስ ህንጻ በቀባት አይከብድም መቅረጹ ትንሽ ይከብዳል እኔ እኮ በጥርስ ብሩሽ ስቴዲየም የቀባው ልጅ ነው አንድ ማንኪያ የለውዝ ቅቤ ለ15 ዳቦ ነው የምቀባው ቤት ራሱ ጋሺ ምትገርም ነው ለመሆኑ ግንባር ምን ነው እኔ እዚህ ትናንትና 7ኛ ፎቅ ላይ እየቀባው አንዷ ከ8ኛ ላይ አዘል እሷን ላድን አብሬ ያዘለልኩ 2ኛ ፎቅ ላይ ደረስኩባት እዚህ ካፏ ጋር እሷን ስገፋት መስኮት ነበረ እሷ ገባች እኔ ትንሽ የህንጻው ጠርዝ ፋቀኝ እዚህ ጋር የሚገርም ነው እሱ አይገርምም ጋሼ ቀና ስል ህንጻው ነው በዘለልኩበት በኩል ተቀብቶ አልቋል ዝቅ ስል ለካ መቀቢውን ብሩሹን ይዤው ነው የዘለልኩት ጋሼ ጉደኛ ናሻው ደረሳችሁ ለዚህ ላበቃችሁ እናመሰግናለን እንዴት ነው ድግሱ ለመሆኑ ጥሩ ሆነላችሁ ቆንጆ ነው ወደ በኋላ ብቅ ይበሉ አይ እኔ እንዲህ የሞተ የተልከሰከሰ ድግስ እኮ ብዙ አይመጀኝም ለመሆኑ ምን ይዘህ ነው ዳቦ ነው ስንት አስደፋ 400 ብር የሞተ ዳቦ ነው አትለኝም እንዴ ለመሆኑ የገብስ ነው የፍርኖ ዱቄት ነው ያስደፋ የእንትን የፓትራ ምን ነው ተቆጣ ኧረ አልተቆጣም ስለቸኮል አይ ለዛ ለሞተ ድግስማ እንዲያትቸኩል እኔ እንኳን በጋረጂ ልጅን ስድር እንዳታልቸኮልኩም ይገርማል እና እኔ ምን አገባኝ ምን ልትሳደብም ያምራል እንዴ እንደውም አንተ እኮ ልጃችሁ አይደለም ማናቅ ነው እንደሚመስል ምንድነው በማደጎ እኮ ነው ያሳደጉ እኮ ዞር በል ወደዛ ተላላኪ እንደውም አንተ ስም ኤክሴንደር ነበር መሆን የነበረበት